ዛሬ ማታ በኢትዮጵያና ሱዳን ድንበር ላይ አዲስ እድገቶች እየተከሰቱ ናቸው። አዲስ ግጭት በመቶዎች የሚቆጠሩ ሰዎችን እያፈናቀለና በትግራይ ዳግም ጦርነት ሊነሳ ይችላል የሚለውን ስጋት እያባባሰ ነው። ሰሜን ኢትዮጵያ አንድ ክልል ከመቶ ዓመቱ እጅግ ገዳይ ከሆኑ ጦርነቶች አንዱ ካስከተለው ጉዳት እያገገመ ያለ፣ አሁን ግን አዲስ ግጭት ያንን ቁስል ዳግም ሊከፍት ይችላል የሚል ስጋት አለ። ይህ ማወቅ ያለብዎት ነው። ትግራይ በሰሜን ኢትዮጵያ የምትገኝ ከ2020 እስከ 2022 በፌዴራል መንግስት ሰራዊትና በትግራይ ኃይሎች መካከል ከባድ የእርስ በርስ ጦርነት ቦታ ነበረች። የአፍሪካ ህብረት ያ ጦርነት ቢያንስ 600,000 ሰዎችን ገድሏል ብሎ ይገምታል። ይህም ከመቶ ዓመቱ እጅግ ገዳይ ከሆኑ ግጭቶች አንዱ ያደርገዋል። የሰላም ስምምነት ከ4 ዓመት ባነሰ ጊዜ በፊት ጦርነቱን አቆመ፣ ነገር ግን ውስጠ ውጥረቱን ሙሉ በሙሉ አልፈታውም ነበር። በአንድ በኩል የኢትዮጵያ ፌዴራል ሰራዊት፣ በሌላ በኩል ከህዝባዊ ወያኔ ሓርነት ትግራይ ጋር የተጣመሩ ኃይሎች ትግራይን ባለፈው ጦርነት የመሩት ተመሳሳይ ቡድን። ላለፉት ወራት ሁለቱም ወገኖች በጸጥታ ኃይል ሲያከማቹ ቆይተዋል። ከሱዳን ድንበር አቅራቢያ ተንታኞች በቅርበት ሲከታተሉ ቆይተዋል። ይህ የጊዜ ጉዳይ ብቻ ነው ብለው ስጋት ነበራቸው። ያ ወቅት የመጣው በዚህ ሳምንት ማብቂያ ላይ ነው። ከባድ ውጊያ ከሱዳን ድንበር አቅራቢያ በምትገኘው ሸረሪና በተባለች የምዕራብ ትግራይ ከተማ ተከሰከሰ። ምንጮች ከባድ የጦር መሳሪያዎችን እና የድሮን ጥቃቶችን ይገልጻሉ። ውጊያውም ሌሊቱን ሙሉ እስከ እሁድ ንጋት ድረስ ቀጥሏል። ውጤቱ በመቶዎች የሚቆጠሩ ኢትዮጵያውያን ድንበር አቋርጠው ወደ ሱዳን እየሸሹ ነው። የሱዳን የጸጥታ እና የሕክምና ምንጮች እንደገለጹት ህወሓት የኢትዮጵያ ፌዴራል ሰራዊት ሰፊ የእግረኛ ጦር ጥቃት ፈጽሟል ሲል ይከሳል። የኢትዮጵያ ባለስልጣናት ለዚህ ክስ ወዲያውኑ ምላሽ አልሰጡም እና ኤኤፍፒ የህወሓትን ክሶች በገለልተኛ ወገን ማረጋገጥ አልቻለም። በውጊያው ውስጥ በትክክል የትኞቹ ኃይሎች እንደተሳተፉ መለየት አልቻለም። በድንበሩ ማዶ በሱዳን ሐምዳይት የጸጥታ ምንጮች የቆሰሉ ተዋጊዎች ድንበር አቋርጠው ከገቡ ሰዎች መካከል እንደሚገኙ ይናገራሉ። አንድ የሕክምና ምንጭ የቆሰሉ ሰዎች የመጀመሪያ እርዳታ ከተደረገላቸው በኋላ ካለፈው ጦርነት የተፈናቀሉ በሺዎች የሚቆጠሩ ሰዎች ወደሚገኙበት ቦታ ወደ ውስጥ ተዘዋውረዋል። ነዋሪዎች ከባድ ፍንዳታዎችን እና የተኩስ ልውጦችን መስማታቸውን ይገልጻሉ። ከድንበሩ 40 ኪሎ ሜትር ርቀት ላይ የሚገኝ አንድ የዓይን እማኝ 3 ኃይለኛ ፍንዳታዎችን መስማቱን ከዚያም ተከታታይ የተኩስ ድምፅ እንደሰማ ይናገራል። ነዋሪዎችም ወንዝ አቋርጠው ሲሸሹ እንደነበር፣ ሌላ እማኝ ደግሞ አውሮፕላኖች ሲበሩ ማየቱን ይናገራል። ይህ ብቻውን የተከሰተ አይደለም። ሱዳን ራሷ በራሷ አውዳሚ የእርስ በርስ ጦርነት ውስጥ ትገኛለች እና በሁለቱ ሀገራት መካከል ያለው ግንኙነት ላለፉት ወራት እያሽቆለቆለ ነው። ባለፈው ግንቦት ወር ኢትዮጵያ የሱዳን ጦር ከህወሓት ጋር ግንኙነት ያላቸውን ሚሊሻዎች ይደግፋል ስትል ከሰሰች። ሱዳን በበኩሏ ኢትዮጵያ ከግዛቷ የድሮን ጥቃቶች እንዲፈጸሙ ፈቅዳለች ከተባበሩት አረብ ኤምሬቶች ድጋፍ ጋር ስትል ከሰሰች። የተባበሩት አረብ ኤምሬቶች ይህን ክስ ብታስተባብልም የፈጣን ድጋፍ ሰጪ ኃይሎችን በመደገፍ በስፋት ትከሳለች። ስለዚህ ይህ ከአንድ የድንበር ግጭት የሚበልጥ ጉዳይ ነው። ሁለት ደካማ ሀገራት፣ አንድ የጋራ ድንበር እና የውጭ ኃይላትን ይበልጥ ሊስብ የሚችል የክሶች ድር ነው። ዋናው መልእክት አንድ የሰላም ስምምነት ከ4 ዓመት ባነሰ ጊዜ በፊት አንድ ጦርነት አቆመ። ዛሬ ማታ ግን ያ ሰላም ከመቼውም ጊዜ በላይ ደካማ ይመስላል። መፈናቀል እየጨመረ ነው። ዋና ክሶች ገና አልተረጋገጡም እና መላው ቀጠና ቀጣይ የሚሆነውን በንቃት እየተከታተለ ነው። ይህን ታሪክ እያደገ ሲሄድ መከታተላችንን እንቀጥላለን። ይህንን ታሪክና ቀጠናውን የሚቀርሱ ሌሎች ታሪኮችን በየቀኑ ለማወቅ ሰብስክራይብ ያድርጉ እና በኮሜንት ክፍል ውስጥ ሐሳብዎን ያካፍሉን። ይህ ወደ ሙሉ ጦርነት መመለስን ያመለክታል ብለው ያስባሉ ወይስ የተወሰነ የድንበር ግጭት ብቻ ነው? ስለተከታተሉን እናመሰግናለን።